السلام عليكم ورحمة الله وبركاته ودنا يتكبراتو يا سكينة ቲክቶክ ቻናል ተከታታዮች እንዲሁም ደግሞ ሰኪና በሚለው ዩቲዩብ ተከፍቷል። ይሄንን ያደረግንበት ምክንያት አሪፍ ነገራቶችን ይዘን እንቀርባለን ማለት ነው። ለተለያዩ ቁርአን ሃይማኖታዊ ነገራቶችን፣ የቁርአን ሐለቃዎችን፣ ተጅዶችን እንዲሁም ደግሞ ድንቅ ዓለም ላይ የሚሰሩ ድንቆችን ወደ አማርኛ እየተረጎምን አረበኛውንም እንግሊዘኛውንም ወደ አማርኛ እየተረጎምን እናቀርባለን ማለት ነው። ስለዚህ ይሄንን ቪዲዮ ላይክ፣ ሼር እና ፎሎ በማድረግ የበኩላችሁን እንድታደርሱልን እንላለን ማለት ነው። ስለዚህ በዚህ አዲስ ነን እንድታበረታቱን እንድትገድፉን እንፈልጋለን። ያው ጥሩ ነገር ይደርሳችኋል ብዬ አስባለሁኝ ኢንሻአላህ ተዓላ። እስኪ ዛሬ የጀመርነው አንድ ቪዲዮ አለ፣ ወደ ቪዲዮ እንሄዳለን ኢንሻአላህ ተዓላ። ላይክ፣ ሰብስክራይብ እና ፎሎ በማድረግ የበኩላችሁን አድርሱልን ማለት ነው ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ጥሩ ተዓውዘን ይህን ያህል ካልን ኢንሻአላህ በሌላ ጊዜ እንመለስበታለን። ወደ በስመላ እንሄዳለን። ቢስሚላሂ ረሕማኒ ረሒም። ጥሩ በስመላ ላይ የምናየው ምንድን ነው? ሌላ የሲን ድምፅ መቆየ መርዘሙ እንቆያለን። ቢስ ቶሎ ብለን አንገላገልም። ቢስ ብለን አንገላገልም። ድምፁ እስኪያልቅ ድረስ በሰብር እንጠብቃለን። ቢስ ሌላው ለፍዘል ጀላላ ሲቀጥናት ቢስሚላህ እንጂ ቢስሚላህ ይስተት ቢስሚላህ ላ ቢስሚላህ ራይፍራ ይህ ድምፅ እንደ ሲን ነው። ሀምስ ባህሪ ያለ የረያን ነፈስ ድምፁ ይሄዳል ማለት ነው። ቢስሚላህ الرحمن الرحيم. وده سورة ونقال قل أعوذ برب الناس. زي لا من يوم دنا لام لا يسكن سلهانك يا بين يافيد الناس نشوف ويانا. ቁል የምላሳችን ጫፍ የላኛውን ላንቃ ገጥሞ መቆየት አለበት። ቁል አዑዙ ቢረባን ያዝ እናደርጋለን። ቢረቢን የባ ድምፅ አልፎ አይወጣም። ቢረብ ይታሰራል። ሌላው ኑን ላይ ይሸዳለን። እንቆያለን። ጥሩ قل أعوذ برب الناس. ጥሩ ወደ ሁለተኛው አያ እንሻገራለን። ማሊክ ጥሩ እዚህኛው ላይ አንዳንድ ሰዎች ዘንድ የምናየው ስህተት ምንድን ነው? ማሊኪ ናስ ብሎ መቅራት። በተለይ ቁርአን ጀማሪ የሆኑ ሰዎች ማለት ነው። ይህንን ልታስተካክሉና ልትመለከቱ ይገባል። አሊፍ የለውም መሊ በሪዋየት ሐፍስ አልዓሲም ከቀራን መሊ ብለን ልንቀራን ይገባል። ማሊኪ ወደ ሶስተኛው አያ እንሸጋገራለን። ኢላሂን ናስ። ጥሩ ኢላሂ ስንል ሃን ከአቅጠል ሐልቅ በትክክል ማውጣት ይኖርብናል። ኢላሂ ትክክል ይውጣ። ላ ሚለው መደ ጠብዒ ያለ እንሳት ኢላሂ ናስ አይሆንም። እንደዚሁ ሃን ቀየረን ኢላሂ ናስ አይሆንም።
ወይም ሊለኺና ሳይሆን ከሶስት ውሃዎች ይሄኛው ከሩቁ የብሩሮ ክፍል የሚወጣ ስለሆነ ትኩረት ሰጥተን ትንሽ መታገል ይፈልጋል፣ መውጣት ይኖርብናል። ኑን ሸድ ናት። ከዚህ በፊት እንደተነጋገርነው ከአረብኛ ፊደላቶች ውስጥ ኑንና ሚም ከ28 ወይም ከ29 አረብኛ ፊደላቶች ውስጥ ኑንና ሚም ሸድ ሲሆኑ የሁለት ሐረካ ያህል እንቆያለን። ይዘን አሁን እንደምታዳምጡኝ ኢላሂን ወደ ቀጣዩ ወደ አራተኛው አያ እንሸጋገራለን። ሚን ሸሪል ወስዋሲል ኸንናስ። ጥሩ። እዚህ ላይ እዚህ አራተኛው አያ ላይ የምናየው ምንድን ነው? ራ ከስር ነው፣ እናቀጥናለን። ሌላ እሷ አለ ጥሩ ሚን ብለን እናነበው። ቁርአንን ጀማሪ የሆኑን ሰዎች ኑን ላይ እንደምትመለከቱት የስኩን ምልክት አልተቀመጠም። ይህም ምክንያት አለ። ሚን ብለን እንዳናነብ ነውና እዚህ ቦታ ላይ ሆና መልከት ወደፊት ኢንሻአላህ አህካሞች ካሉን እዛ ላይ እናያለን። ሚን ሸሪ ዚ ራይ ቀጥና የሲን ድምፅ ወስዋስ ላይ እንደምትመለከቱት ረዥም ነው። ቅድም በስመላ ላይ እንደተመለከተው ሚን ሸሪል ወስዋሲል ኸንናስ። ወደ አምስተኛው አያ እንሸጋግራለን። አለዚ ዩወስዊሱ ፊ ሱዱሪ አለዚ ስንል መደ ጠብዒ ያለ እንደምትመለከቱት ያ ላይ ምልክት የለም። ስለዚህ ያ ስኩን ሆኖ ከፊት ለፊቱ ከስር ከመጣ የመደ ጠብዒ ሁክም ያለውና ሁለት ሐረካ እንስባለን አለዚ ብለን። ሌላው የላየነው ሁክም ምንድነው? ፊ ሱዱሪ ናስ ላይም እንደዚሁ ይሳባል። ፋ ፊ ሱዱ ዱ ዳልን እንስባለን። ራ ይቀጥናል። ኑን ሸድ ላይ ከጉና ጋር የሁለት ሐረካ ያህል እንቆያለን። ሁለት ሐረካ የሚባለው ሁለት ተመሳሳይ ፊደሎች ሊነበቡበት የሚችሉበት ጊዜ ያህል ማለት ነው። ያን ያህል እንደመስለሙኝ እንቆያለን ማለት ነው። አለዚ ዩወስዊሱ ፊ ሱዱሪ ናስ። ወደ ስድስተኛው አያ እንሸጋገራለን። ሚነል ጂነቲ ወናስ። ሚነል ጂነቲ ወናስ ላይ እንደምትመለከቱት ሁለቱም ኑን ሁለቱም ጂና ላይ እና ወናስ ላይ ኑኑ ሸድ። ስለዚህ ሁለቱም ላይ ምን ቆይታ ተመሳሳይ ነው። ተመሳሳይ የሆነ የጉና ቆይታ የሁለት ሐረካ ቆይታ መቆየት አለብን። አንዱን ማሳነስ አንዱን ማብዛት የለብንም። ቅራታችን ሚዛን ሊኖረው ይገባል። ሚዛኑን የምንጠብቀው ደግሞ እኛው ራሳችንን እየቀራን አእምሯችን ላይ እያውጠነጠንን ትክክለኛውን የሚዛን ልኬት በአእምሯችን እየገመትን ቁርአን ደግሞ ሊያዳምጠን የሚችል ሰው ስናገኝ ያ ትክክለኛው ነው ብሎ ይገምትልናል፣ ይወስንልናል ማለት ነው። ሚነል ጂነቲ ወናስ። ጥሩ ወናስ የምንለው መድ ወደፊት እናየዋለን። መድ ልዓሪድ ሊስኩን ይሰኛል። እዚህ ቦታ ላይ አያ ላይ እያቆምን ስለሆነ ወደ ረጋ ብለንም እንደተመለከታችሁት እየቀራን ስለሆነ ሙናሲብ ሊሆን የሚችለው ወደ 6 ሐረካ ምስብ ነው ወይም ወደ 4 ማለት ነው። እደግመዋለሁ። ሚነል ጂነቲ ወናስ። ጥሩ ኢንሻአላህ ማብራሪያችን ባጭሩ እንዳይረዝም ያህል ይህን ይመስል ነበረ። ኢንሻአላህ አንድ ጊዜ እቀራውና የዛሬውን
ሐለቃ የሱረቱ ናስ የሐለቃ ፕሮግራማችን ይህንን ይመስል ነበር ማለት ነው። هذا وصلى اللهم على نبينا محمد وعلى آله وصحبه وسلم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الناس مالك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. እንደዚህ ያለ ጥሩ ጥሩ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ላይክ፣ ሰብስክራይብ፣ ፎሎ በማድረግ የበኩላችሁን አድርሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።